በተፈጥሮ ውበት በዓለማችን ውስጥ የሚደርሳት ሀገር የለም ቢባል ማጋነን አይሆንም። በአረንጓዴ ሳርና በውብ አበቦች ያሸበረቁ መስኮቿ ከወንዙና ከተራሮቹ ጋር በመሆን ያለው ውበት ለሚያየው ሰው ህልም እንጂ እውነት አይመስልም። ለዚህም ይመስላል ከመላው ህዝቧ 25.8%ቱ በገጠራማው የሀገሪቱ ክፍል የሚኖረው። ይህም ከአጠቃላይ ከ9.1 ሚሊዮን ህዝቧ ወደ 2.34 ሚሊዮን ሰው ገደማ ማለት ነው። እግር ጥሎት ወደ ገጠራማ ክፍሏ ጎራ ብለው በየቤቱ ላም፣ ፍየልና ዶሮ ሲያዩ አፍሪካ ውስጥ እንዳሉ ሊሰማዎት ይችላል። ነገር ግን ለነሱ የእንስሳት እርባታ ከኢኮኖሚያቸው ጋር የተሳሰረ ነው። ለዚህም ነው በየቤቱ ወተትና አይብ የማይጠፋው። እያንዳንዱ በገጠራማው ክፍል የሚኖረው ቤተሰብ ሁላ ሳይቀር በሀገራችንና በሌላው ዓለም እንደ ቅንጦት የሚቆጠሩ የቤት መኪናና የተለያዩ ንብረቶች አሉት። እነሱ ዘመናዊነትንና ተፈጥሮን አስተሳስረው የሚኖሩ ድንቅ ህዝቦች ናቸው። የዛሬው መዳረሻችን ወደ አስደማሚዋ ሀገር ስዊዘርላንድ ይሆናል። አብረን እንጓዝ። ስዊዘርላንድ የተፈጥሮ ኃይል ማለትም ነዳጅና ወደብ የላትም። መልክዓ ምድሯም ቢሆን በተራሮች የተከበበ ስለሆነ ለግብርና የማይመች ነው። ነገር ግን ሀገሪቱ ከዓለማችን የበለጸጉ ሀገራት ዋነኛዋ ነች። በዓለም አቀፍ ደረጃ በጎ ስራዎችን የሚሰራው ቀይ መስቀል ማህበር የተመሰረተው በዚች ሀገር ነው። ህዝቦቿ ስራ ወዳድና ስርዓት ያላቸው ሲሆኑ በጊዜ ቀልድ አያውቁም። እንደ ዕድል ቪዛ አግኝተው የዚች ሀገር ነዋሪ ሆነው ጥሩ ስራ ካገኙ በአማካይ በአመት እስከ 92,000 የአሜሪካን ዶላር እና ከዛ በላይ ያገኛሉ። ይህም በሀገራችን ብር ስንመነዝረው 15 ሚሊዮን 180 ሺህ ብር ማለት ነው። በሰዎች መከበብ ከለመዱና ብቸኝነትን በጣም የሚፈሩ ከሆነ ስዊዘርላንድ ለእርሶ ትክክለኛ ቦታ አይደለችም። ህዝቦቿ በደንብ የሚያውቁት ሰው ካልሆነ ለሌላው ብዙም ግድ የላቸውም። ይህንን የሚያደርጉት ታዲያ መጥፎ ህዝቦች ሆነው ሳይሆን ለግልና ለራስ ህይወት ዋጋ ስለሚሰጡ ነው። ሀገሪቱ ለደብሊውኤችኦ፣ ለቀይ መስቀል እና ለተለያዩ የተባበሩት መንግስታት ድርጅት ዓለም አቀፍ ተቋማት መቀመጫ ናት። ከተለያዩ ዓለማት በአመት ከ17 እስከ 20 ሚሊዮን የሚጠጉ ጎብኚዎች ወደ ስዊዘርላንድ ይጎርፋሉ። የሚቀጥሉትን ጥቂት ደቂቃዎች አብራችሁኝ ከቆያችሁ የስዊዘርላንድን ጂኦግራፊ፣ ታሪክ፣ ሃይማኖት፣ ኢኮኖሚ፣ ባህልና የአኗኗር ዘይቤን እንቃኛለን። እናንተም ቻናሉን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ አብራችሁኝ ቆዩ። ጂኦግራፊዋን ስንመለከት ስዊዘርላንድ ወደብ አልባ ሀገር ስትሆን በፈረንሳይ፣ በጀርመን፣ ጣሊያን፣ ኦስትሪያ እና ሌሎችም ሀገራት ትዋሰናለች። የቆዳ ስፋቷ 41,000 ስኩዌር ኪሎ ሜትር ሲሆን የጄኔቫ ሐይቅና የዙሪክ ሐይቅን ጨምሮ ከ1500 በላይ ሐይቆችም ባለቤት ናት። በአረንጓዴ ሜዳ ላይ የተሰሩት ውብ ቤቶች በአልፕስ ተራሮችና በውብ ወንዞች ተከበው አንዱን መንደር ከሌላው መንደር ጋር ከሚያገናኘው ፈጣን ባቡር ጋር ያለው ውበት ጎብኚውን ፈዞ እንዲቀር የሚያደርግ ነው። የስዊዝ ህዝቦች ተፈጥሮ በሰጣቸው ስጦታ ላይ መሰረተ ልማትን ጨምረው የዓለምን ትኩረት ስበዋል። ስዊዘርላንድ በፌዴራሊዝም የምትመራ ሀገር ስትሆን በውስጧ የየራሳቸው ህገ መንግስት ያላቸው 26 ክልሎች አሉ። ሀገሪቱ አንድ ወጥ ዋና ከተማ የላትም። የተለያዩ ትላልቅ ከተሞች የተለያዩ የመንግስት ተቋማት ይገኙባቸዋል። 145,000 ነዋሪዎች የሚኖሩባት በርን የፌዴራል መንግስት መቀመጫ ስትሆን 200,000 ነዋሪዎች የሚኖሩባት ሁለተኛዋ ትልቋ ከተማ ጄኔቫ ደግሞ በዓለማችን በአራቱም አቅጣጫ በጦርነት፣ በረሃብ፣ በተፈጥሮ አደጋ የተጎዱትን በመርዳት የሚታወቀው የዓለም አቀፍ ቀይ መስቀልን ጨምሮ የዓለም ጤና ድርጅት ደብሊውኤችኦ፣ የዓለም የንግድ ተቋም WTO፣ የዓለም የእግር ኳስ ፌዴሬሽን ፊፋ እና ሌሎች የዩኤን ተቋማት መቀመጫ ነች። ዙሪክ ደግሞ ከ448,000 በላይ ነዋሪዎችን በመያዝ ብዙ ነዋሪዎች ያሉባት የስዊዘርላንድ ከተማ ናት። በስዊዘርላንድ በተለያዩ ክልሎች የሚነገሩ 4 ዋና ዋና ቋንቋዎች አሉ። እነሱም ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማኒሽ ናቸው። ጀርመንኛ ብዙ ተናጋሪ ያለው የመጀመሪያው ቋንቋ ሲሆን 62 እስከ 65% ህዝቦቿ ጀርመንኛ ይናገራሉ። እንደ አጋጣሚ በስዊዘርላንድ የመኖር እቅድ ካለዎት ጀርመንኛ ቢለምዱ ይመረጣል። ታሪኳን ስንመለከት ስዊዘርላንድ የተመሰረተችው በመካከለኛው ዘመን መገባደጃ ላይ ለመከላከያ እና ለንግድ ትብብር ከብሊው ስዊዝ ኮንፌዴሬሽን ነው።
1291 የፌዴራል ቻርተር ሀገሪቱ የተመሰረተችበት ሰነድ ነው። የስዊስ ኮንፌዴሬሽን የውጭ ስጋቶችና የውስጥ የፖለቲካና የሃይማኖት ግጭቶች ቢያጋጥሙትም እየሰፋና እየተጠናከረ ሄደ። በ1648 ስዊዘርላንድ ከሮማን ግዛት ነፃ መሆኗ በዌስትፋሊያ የሰላም ስምምነት በይፋ ዕውቅናን ያገኘችበት ሲሆን ከዓመታት በኋላ በ1848 በወጣው አዲስ ሕገ መንግሥት አሁን ያለው የፌዴራል ስርዓት ተቋቋመ። ስዊስ ከ16ኛው ክፍለ ዘመን ጀምሮ በጦርነት ገለልተኛ አቋምን ይዛ የቆየች ሲሆን ከ1815 ጀምራ በየትኛውም ዓለም አቀፍ ጦርነት ተሳትፋ አታውቅም። ሃይማኖትን ስንመለከት ስዊዘርላንድ ጆን ካልቪን እና ኡልሪክ ዚዩንሊ የመሳሰሉ ድንቅ የፕሮቴስታንት አባቶች ታድሶን የቀሰቀሱባት ሀገር ስትሆን ዛሬ ላይ ለተለያዩ ሃይማኖቶች ቤት ናት። እንደ አውሮፓውያን አቆጣጠር በ2023 በወጣ ዳታ ከአጠቃላይ ሕዝቧ ወደ 30.7% የሚጠጉ የሮማ ካቶሊክ፣ 19.5% ፕሮቴስታንት፣ 5.9% እስላም እና ቀሪው ደግሞ ሃይማኖቶች እና ቀሪው ፐርሰንት ሌሎች ሃይማኖቶችና ቁጥራቸው እየጨመረ የመጣ ሃይማኖተኛ ያልሆኑ ሰዎች ናቸው። በሀገሪቱ እሁድ የእረፍት ቀን ሲሆን አብዛኞቹ ሕዝቦቿ እሁድ ዕለትን ከቤተሰብ ጋር በማረፍ ሲያሳልፉ፣ ክርስቲያኖች ደግሞ ቤተ ክርስቲያን በመሄድ ያሳልፋሉ። ኢኮኖሚን ስንመለከት ስዊዘርላንድ እንደ ነዳጅ፣ ቤንዚን እና ለእርሻ አመቺ የሆነ መሬት የመሳሰሉ የተፈጥሮ ሀብቶች ባይኖሯትም ግን እነዚህ ነገሮች የስዊዘርላንድን የእድገት ጉዞ መግታት አልቻሉም። ታዲያ የኢኮኖሚ መሰረቷ ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ጥሩ ጥያቄ ነው። የስዊዘርላንድ ባንኮች እና የፋይናንስ የተለያዩ ማሽነሪዎች የሚያመርቱ ኢንዱስትሪዎች እንደ ሮሌክስ እና ኦሜጋ የመሳሰሉ ቅንጡ ሰዓቶች እና የስዊዘርላንድ የኢኮኖሚ የጀርባ አጥንቶች ናቸው። በተለይ ባንኮቿ በሚስጥራዊነታቸው እና በገለልተኝነታቸው በዓለም ስለሚታወቁ የአፍሪካ ባለስልጣናትን ጨምሮ የዓለም ከበርቴ ሰዎች ሀብታቸውን ለማስቀመጥ የስዊዝ ባንኮችን ይመርጣሉ። በዚህም ስዊዘርላንድ ረብጣ ዶላሮችን ታገኛለች። ስዊዘርላንድ በነፍስ ወከፍ ገቢ ወይንም ጂዲፒ ከዓለም 21ኛ ናት። ምንዛሬ ስናይ የስዊዝ ፍራንክ ጠንካራና የተረጋጋ ሲሆን አንድ የስዊዝ ፍራንክ 1.26 የአሜሪካን ዶላር ነው። በአውሮፓ ህብረት ውስጥ ስዊዘርላንድ ባትገኝም ነገር ግን በንግድ በኩል ከአውሮፓ ህብረት ጋር በጣም የተሳሰረች ናት። በሀገሪቱ የሥራ አጦች ቁጥርም 2% የማይሞላ ነው። ባህሏን ስንመለከት ስዊዘርላንድ የተለያዩ ባህሎች ድብልቅ ናት። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማኒሽ ባህሏን ስናይ ስዊዘርላንድ የተለያዩ ባህሎች ድብልቅ ናት። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ፣ ሮማኒሽ ከምግብ እስከ አርኪቴክቸር ድረስ በስዊዝ ህዝቦች ላይ ተጽዕኖ የሚያሳድሩ ባህሎች ናቸው። የስዊዝ ተወዳጅ ምግቦች ፎንዱ፣ ራኪልት፣ ሮስቲ እና ቸኮሌት ናቸው። ውድ ተመልካቾቼ እስከ መጨረሻው ስለተከታተላችሁኝ ምስጋናዬ የላቀ ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።